ተመልከት፣ እናት የሌለው ሰው ሊያቀርበው የማይችለው ምስጋና፣ እናት ያለው ሰው ደግሞ ሊያቀርበው የሚችለው ምስጋና። አንተ የተወደድክ ኦርቶዶክሳዊ እናት ካላቸው ወገን ነህ። በነገራችን ላይ ምልክት ካላቸው ወገን ነህ። በነገራችን ላይ አንተ እንደ መላእክት ስለሆነ የምትኖረው የሰማዩን በምድር አድርገህ ስለሆነ የምትኖረው። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ የሰማዩ ስርዓት በምድር ተሰራ ይላል። አንተ የተወደድክ ኦርቶዶክሳዊ እዚች ቅድስት ቤተክርስቲያን ውስጥ ያለው ክርስቶስ የሰራት ቤተክርስቲያን ውስጥ ስለሆነ ቅዱሳኑንና መላእክቱን ስትጣራ ምንም ነገር ነው ኃጢአት የሰራ የማይመስል። በሌሎች ቤት የነ እርሱን ስም መጥራት እንደ ኃጢአት ይቆጠራል። ምክንያቱም ኢየሱስ ይከፋዋል። አስበዋል? ይህም ፋላሲ እኮ ክርስቶስ ኢየሱስ እኛን የሰው ልጆችን የጸጋ አማልክት ሊያደርግን ሊያከብረን መጥቶ ማለት ነው እርስ በርሳችን እንድንዋደድ ነግሮን ሂዶ ቅዱሳኑ ሙተዋል ይልሃል። ይመጣል። አይሰሙም። ከዚህ በላይ ትዕቢት የለም። በነገራችን አንድ ክርስቲያን በዚህ ጊዜ ሲሞት አሁን ሞት መውጊያው የለውም፣ አቅም የለውም። ዓለምን አሸንፌዋለሁ አለ የኔና ያንተ ጌታ። ሞት በእኛ ዘንድ አሁን መውጊያው የለውም። ሞት ድልድያችን ነው። ተመልከት፣ ቅዱሳኑን በፊቱ ጸሎትን ሲያደርጉ ኃይል የሚያደርገው ጸሎታቸው ተቀባይነት የለውም ይላል ፕሮቴስታንቲዝም። አንተ ደግሞ የቅዱሳኑ ህብረት ውስጥ ስላለህ ማለት ነው እግዚአብሔር ቢያድል እነርሱም ወደ መምሰል ታድጋለህ። ባትችልስ በጸሎታቸው አግዙኝ ትላለህ። ቅዱሳን መላእክቱን ስትጣራ ደስ እያለ በሐሴት ትጣራለህ። ለምን? አንተ እነርሱን ነው የምትመስለው። የምታገለግለውን ክርስቶስን ታውቀዋለህ። የምትገዛለትን ጌታ ታውቀዋለህ። ኩራ። በነገራችን ላይ አንተ ኦርቶዶክሳዊ፣ በነገራችን ላይ የምሬ ነው፣ ሐሴት ይሰማል። እናት የሌለው ሰው ሊያቀርበው የማይችለው ምስጋና። እኛ ግን የተመረጥነው ትውልድ የምንላት ወላዲተ አምላክን ምንላታለን ጧጧት ብጸጋኪ መላእክት ይሴብሑኪ በአርያም ወበምድር ደቂቀ አዳም ለዓለም ጧጧት ቤተክርስቲያን ስትሄድ ይህን ትሰማዋለህ። አንተ የተወደድክ ኦርቶዶክሳዊ፣ እኔ እናንተ ደቂቃ አዳም የተባለው የደቂቃ አዳም ልጆች እኛ ማለት ነው። ድንግል ማርያም እናመሰግናታለን። በሰማይ ያሉ መላእክት ደግሞ ምክንያታችን ማን ነው? ቅዱስ ገብርኤል ጸጋን የሞላብሽ ብሎ ያመሰግናት ማን ነው? እስኪ ቅዱስ ገብርኤል በል። አንተ እዚህ ህብረት ውስጥ ነው ያለው። እስኪ በልብህ ሐሴት አድርግ፣ ተመስገን። ሌላ ምን ይባላል? አሜን። በቃ